እንትና ማታ ከወልዲያ እየገሰገስኩኝ ቀን ላይ ነው ወደ ገጠር መጣሁና የሆነ ነገር ልነግራችሁ ስለፈለኩ ነው። ገና ከእንቅልፌ ተነስቼ ነው። በነገራችን ላይ ከወልዲያ የመጣሁበት ምክንያት አንደኛ ነገር ቲማቲምሽን እየደረሰልሽ ነው ስለተባልኩ ቲማቲም ላይ መጣሁ። ሁለተኛ ነገር ደግሞ በጣም እንትን ይሄ ወልዲያ ከሳምንት በላይ ስቀመጥ የሆነ ሂጂ ሩጡ ሩጡ የሚላችሁ ነገር አለ። ወደዚህ ገስግሳችሁ የምትመጡበት ነገር ምክንያቱም ይናፍቃን የእናት ቤት ያባት ቤት የሁሉም የበቱ የጋጡ የዶሮ የዛፉ የሁሉ ነገር ሽታ ይናፍቃቸዋል። ገጠር ላይ ባይዘው በጣም ውበት አለው። በጣም ደስ ይላል። እና ብዙ ጊዜ እኛ ከአረብ ሀገር ከመጣን በኋላ ገጠር የመኖር እንትናችን እንትን ነው። ይሄ ጠባብ ነው ማለት ኑሩ አይለንም። ኑሩ አይለንም። ኑሩ ማይለን ምክንያት ደግሞ አለ። አረብ ሀገር ብዙ አመት ኑረና 1 አመት የምንኖር 3 አመት የምንኖር 10 አመት የምንኖር ግን የሆነ ገጠር ላይ የመኖር ፍላጎት የለንም አይደለ? ግን ገጠር ላይ የመኖር ፍላጎት እንደሌለን እያወቅና አረብ ሀገር ላይ ሆነን ግን ምንም ነገር ሳናደርግ ቁጭ ያልን ልጆች አለን፣ በጣም ብዙ ልጆችና ያ ማለት ደግሞ እኔ ለእናንተ ትምህርት እንዲሆናችሁ ፈልጌ ነው። ቲማቲሜን እየበላብኝ ነው ዶሮ። ትምህርት ሊሆናችሁ የፈለኩበት ምክንያት ምንድነው? ብዙ ጊዜ አረብ ሀገር ላይ ዘለን ሆነን የምንኖር አለን። እኔ በጣም አመሰግናለሁ ፈጣሪ፣ ምክንያቱም መስራት ያለብኝን ያህል ሰርቻለሁ፣ ማግኘት ያለብኝን አግኝቻለሁ። ለኔ ከበቂም በላይ ነው ያደረገልኝ። እንዳሰብኩት ሳይሆን እንዳላሰብኩትኝ፣ የተመኘሁትን ሳይሆን የተመኘልኝን ነው የምኖረው። እና ምን ልላችሁ ፈልጌ ነው፣ ብዙ ጊዜ አረብ ሀገር ላይ ስንኖር በጣም የምንረሳው ነገር አለ። የተወለድንበትን አካባቢ እንረሳለን፣ ያደግንበትን አካባቢ እንረሳለን፣ ማንነታችንን እንረሳለን። ግን አረብ ሀገር ላይ እንደፈለግን እንዘላለን፣ እንጫወታለን፣ ያገኘነውን እንለብሳለን። ያመለው ግን ጠንክረው ለሚሰሩ አረብ ሀገር ላይ ላሉ እህቶቼ ምናምን አይደለም፣ ለነሱ አይደለም ይሄ መልእክቴ። ግን በጣም ራሳቸውን የረሱ ማንነታቸውን የረሱ የተወልዱ ያደጉበትን አካባቢ የረሱ ነገ ጧት ግን ዙረው መግቢያ የሌላቸው የሆኑ አረብ ሀገር ላይ የሚዘሉ ልጆች ስላሉ ለነሱ ነው መልእክቴ። አረብ ሀገር ላይ ስንኖር ሁሉ ነገር ተመቻችቶልን ማለት ስራውን እንደፈለግን ብንሰራ የፈለግነውን አይነት ስራ እንሰራለን። የፈለግነውን ብር እናገኛለን። እስከ 1500 ብር እስከ 2000 ብር እናገኛለን። ማክሲመም ከ1000 እስከ 2000 ድርሃም እናገኛለን። ኦር ደግሞ እስከ ሪያል እናገኛለን። ነገር ግን ያንን ብራችሁን አግባቡ ላይ ያሞራችሁን ነው ወይ ማለት የሆነ በነገራችን ላይ አንዲት ጎረቤት ያለች አረብ ሀገር 6 አመት የሰራችና በጣም ጎበዝ ናት። መንፈሳዊ ልጅ ነች እና ብዙ ጊዜ አገልግሎት ላይ ነው የምትውለው። በቃ ስራዋን ሁሉ እያቋረጠች አገልግሎት ላይ ትውላለች። ጥሩ ነው መንፈሳዊ ህይወት መኖር። ምክንያቱም እኛ አንዳንዴ ቀልባችን የደረቀ ልጆች ነን። አብዛኛዎቻችን በሃይማኖታችን ጠንካራ ያልሆነ ሰዎች ነን ያለነውና በሃይማኖት መጠንከር ምናምን ጥሩ ነው። ይሄ አፕሪሺየት የሚደረግ ነገር ነው። ግን ያላትን ገንዘቧን በሙሉ ሴቪ አላደረገች አለች እና አሁን መጣታ አግብታ ወልዳ ድጋሚ አሁን ወደ አረብ አገር ልትሄድ ፕሮሰስ ጀመራለች። እና በዛን ታይም ላይ ብዙ ጊዜ እንመክራት ነበረ። ስራሽን ስሪ በአግባቡ፣ አገልግሎትሽን በደንብ አገልግይ፣ ቤተክርስቲያንም ከሄድሽ የትኛውን ቦታ ላይ አድርጊ፣ ብርሽንም በአግባቡ ያዢ፣ ማድረግ ያለብሽን ነገር እወቂ፣ በደንብ ለይ ምናምን እላት ነበረ እኔ። ምክንያቱም አንደኛ ለኔ የቅርብ ቤተሰብነት፣ ሁለተኛ ደግሞ የአንድ አካባቢ ልጆች ነን። እኔ እዚች ነው ተወልጄ ያደግኩት፣ እሷ ደግሞ በዚህኛው ማዶ ላይ ነው ተወልጄ ያደገችውና ከቤታችን ጀርባ ማለት ነው። እና ተይን እላት ነበርና አሁን ላይ በቀደም ስናወራ ምን አለ ያኔ ስትመክሩኝ በቃ ምክራችሁን ሰምቼ በነበረ ደግሞ ወደ ኢትዮጵያ ስትመጣ ምንም ሳትይዝ ስትመጣ ባክሽን ትንሽዬ ነገር ያዢ፣ የሆነ ገንዘብ ያዢ። ወደ ኢትዮጵያ ስትመጪ ብዙ ነገር ያስፈልግሻል። ሩጠሽ መጥተሽ እናት አባቤ መኖር ያስጠላን። እኔ አሁን እናት አባቴ ቤት ሲናፍቀኝ መጥቼ እየሮጥኩኝ ሲደክመኝ ማረፊያ ሲደብረኝ እንደ መዝናኛ አየዋለሁ። ገጠር ለኔ እንደ መዝናኛ ነው። እኔ ከተማ ለኔ ምንም አይመስለኝም። የሚገርባችሁ ነገርና እዚህ መጥቼ እናቴ ቤት ቁጭ እላለሁኝ። ተፈለኩኝ አየሩ ምናምን ደስ ይለኛል አካባቢው። ሲቀጥል ደግሞ እናቴን ልብሷን አጥባለሁ፣ ስራ አግዛታለሁ። ሌላው እንኳን ቢቀር ውጭ ያለውን ቡናዎቹን እንደዚህ የሚያስፈልገው ልብሷን አጣጥቤ ለሳምንት የሚሰራን ስራ ሰርችላት እሄዳለሁና እንደዛ ነው የማደርገው እኔ እንጂ ገጠር ላይ የመኖር ፍላጎት የለኝም። እና እሷ መጣች፣ ከዱባይ ሰርታለች፣ መጣች እዚህ ከተማ ትንሽ 1 2 ወር 3 ወር ኖረች። እናቷ ጋር ኖረች፣ አገባች። ያገባችው ባሏ ጋር አግብታ ያው ልጅ ጸጋን ወለደች። ደስ ይላል። በልጅ ደግሞ ሰርታችሁ ያላገኘችሁትን ነገር ብዙ ጊዜ ሰዎች አንቺን ብሎ መካሪ ምናምን ይላሉ እና እንደዛ ከመሆኑ በፊት ግን ራሳችሁን ለዩ።
የምታደርጉትን ነገር እወቁ። ለማን እንደምትሰጡ ገንዘባችሁን እወቁ። ምን ማድረግ እንዳለባችሁ እወቁ፣ ለዩ። ምክንያቱም አሁን ይቺ ልጅ እና ለማንኛውም ማድረግ ያለባችሁ ለዩ፣ መስራት ያለባችሁ ለዩ፣ ገንዘባችሁ የምትሰጡበት ለዩ፣ የት እንደምታስቀምጡ ለዩ። ነገ ጧት ድጋሜ ስደት መሄድ የለም። ገጠር ላይ የመኖር ፍላጎት የላችሁም። ገጠር ላይ ስትመጡ እንደዚህ ለመዝናናት ለማየት ቤተሰቦቻችሁን ጠይቃችሁ ለመሄድ ነው እንጂ ለምንም አይሆናችሁም። ይሆነናም ብላችሁ እንኳን ብትመጡ ከ2 ወር ከ3 ወር በላይ የመኖር ፍላጎት የላችሁም። በቃ ምንም ሞራላችሁ ሁሉ ነው የሚሞተው። እንደዛ ከመሆኑ በፊት ደግሞ ማድረግ ያለባችሁ ለይታችሁ፣ መስራት ያለባችሁ ለይታችሁ። እንደዚህ አረብ ሀገር ላይ ቂን ስትሉ ከርማችሁ ነገ ጧት ወደ ኢትዮጵያ ስትመጡ ባዶ እጃችሁ ነው የምትቀሩትኝ። ተመልሳችሁ ስደት ነው የምትመኙት። እንደዛ ከመሆኑ በፊት ደግሞ ገንዘባችሁን ሴቭ አድርጋችሁ የሆነች ነገር ይዛችሁ ኑት። ወለ ቤተሰብ የሚወዳችሁ ሲኖራችሁ ነከለላችሁ ማንም ሰው አይወዳችሁ። የሚገርማችሁ ነገር ይሄን ይመስላል። እኔ ገጠር ላይ ስመጣ በጣም ደስ ብሎኝ ይሄዳል። ወልዲያ ሲር ደግሞ ከቤቴ ደስ ይለኛል። ደግሞ ሲያስጠላኝ ተመልሼ ወደ ገጠር እመጣለሁ። እንደዛ ምን ሆነው ግን በጊዜያችን ሰርተን ገንዘባችንን ይዘን ሴቭ ስናደርግ ነው። ከሌላችሁ የላችሁም ነው። ማንም ሰው አይወዳችሁም። ሲኖራችሁ ነው ሰው የሚወዳችሁ። ገንዘባችሁን ዝም ብላችሁ አረብ ሀገር ላይ እንደፈለጋችሁ ሆናችሁ ስትኖሩ ተመልሳችሁ ወደ ኢትዮጵያ ስትመጡ አቤት ደህናውን በላችብኝ። የሰጠኋትን በበላይ ምን ነው ያኛውማ የተበላሸው ነው የሰጠኋቸው። ያስቀመጥኩትን ቲማቲም በልታ ጨረሰችብኝ። እንትኒቱ ዶሮይቱ የፈረንጂቱ ዶሮ እንዳልኳችሁ ስትወደው። በነገራችን ላይ ብዙ ሰው ሰርገን ፎቶ ላሳያችሁ እዚህ ጋር በሌላ ጊዜ በደንብ አድርጌ ቪዲዮውን አሳያችኋለሁ። እኛም እዚህ ጋር የሰርግ ፎቶአችንን እንደዚህ አድርገው እዚህ ለጥፈውታል። ቀሚሳችን በጣም ነው የሚያምሩ። በነገራችን ላይ ይሄን ቀሚስ እስኪ ገምቱ ስንት ብር እንዳሰራሁት። በጣም ነው የሚያምሩ። በፎቶ ደግሞ አስቀምጥላችኋለሁ በቀጣይ በደንብ አድርጌ የተነሳ ነው ፎቶ ላይ ቪዲዮዎችም ስላሉ እና ለማንኛውም ይሄን መስላን ገጠር ላይ ስትመጡ እንደመዝናኛችሁ እንደማረፊያ ነው እንጂ ለመኖር ስለማፈልጉትኝ ወደ ከአረብ ሀገር ስትመለሱ በደንብ አድርጋችሁ ሰራ አድርጋችሁ ነው ወደ ሀገራችሁ መግባት ያለባችሁ እንጂ የኢትዮጵያ ኑሮም አይሆን ነው እላችኋለሁ ውዶችዬ። በቃ ደህና ሁኑ። ቤት ልወለውል ነው፣ ልጠርግ ነው፣ ላጸዳዳ ነው ቤቱን። እናቴ እኮ ብቻዋን ነች፣ ማንም አያጸዳዳላት። ስታሳዝነው እንዳለ አነሳስተውታን በቀደም